ወይሽ እኔ አሁን ላይ ሲጀመር የቆጨኝ እስከዛሬ የሰበርኳቸውን ብሎኬቶች ባጠራቀማቸው ነው ብሎ ባለ 4 መኝታ 2 ሽንት ቤት ያለው ቪላ ቤት ሁላ ሰራ ነበር እኮ። ደግሞ እስከዛሬ የበላሁት ክትፎ ራሱ እኮ አልተከፈለም እኮ። ታዲያ ለምን አሸንፋት ከፍል? ፈጣሪ ጸባይ ወድማ ይኸውልህ፣ እኔ ለብር ብዬ አይደለም የ2 ማንጎ ጭማቂ ቢከፈለኝ ገባው ነው እንዴ? አልፈረውም እኮ እንዴ። እኔ እኮ በቴኳንዶ እኮ ማለት ነው ማስተርስ አለኝ፣ በውሹ ዲግሪ አለኝ፣ በማርሻል አርት ፒኤችዲ አለኝ፣ በጂጂትሱ ደግሞ ፕሮፌሰር እኮ ነኝ እኮ። ታዲያ ለምን ፈራ? ፈርቻ አይደለም እናቴ ስለሰማች ነው ራሴ ነገርያት። ደግሞ እናቶች ታውቃለህ፣ ይታወቃቸዋል እኮ አይደለ? ታውቋታል። ባሸነፍም ብሩን እንደማይከፍሉኝ ማለት ነው። ደግሞ ስሰማ ማለት ነው እኔ ሪንግ ውስጥ ከገባው በኋላ ተመሳጥረው ለ3 ሊመቱኝ እንደሆነ መረጃው ደርሶኛል። ከየት ነው የደረሰ? ከራሴ ነው። ደግሞ እኮ አዘጋጆቹ ራሱ እኮ አጭበርባሪዎች እኮ ናቸው። አስብ ውስጥ እኔም ብሎ 10 ሰው ቢመጣ ከዛ ከነዛ 10 ሰዎች የትኬት 10 ሺህ ብር ቢቀበሏቸው ስንት ብር ይመጣል? 60 ሚሊዮን። ያውላ ለማን ነው? ለራሳቸው እኮ ነው እኮ የሚያደርጉት ያን ሁላ ብር እኮ። ደግሞ ማለት ነው እኛ ትላልቅ ሰዎች ነን። በዚህ እድሜያችን እንደ ሕፃን ልጅ ወርደን ጸብ ላይ ምናምን መገኘት አለብን ብዬ አላምንም። አሁን እኔ እንዲህ ስል ሰው ፈርቼ ምናምን ይመስላል። ፈርቼ አይደለም እናቴ ስለማትፈቅድልኝ ነው። ወይኔ እናቴ ብትፈቅድልኝ ኖሮ አሳየው ነበርሽ። ወይ ካልሆነ እናትን እናስፈቅድልኝ። ወይ እንደዛ አይሆንም። አሁን እኛ ሲጀመር ሰሞኑን ጀሞ ካለው ቤታችን ለቀን ኬንቴሪ ልንገባ ነው። ነገሩ ደግሞ በዚሁ የሚቀጥል ከሆነ ማይረግብ ከሆነ በዛ ወደ ቡታቸራ እንገባለን ብለናል። እና እናንተ መታችሁ ለመጠየቅ ይርቃችኋል። ችግር የለውም ምን መጣል እንዴ? ምንድነው? በቃ እሺ እኔ አልችለውም። ምን አድርግ ነው የምትለኝ? እኔ አልችለውም። በቃ እንዴ ታስገድሉኝ ነው እንዴ? እኔ ለእናቴ ልኑርበት። በቃ አልፈልግም። አልጣላም እንዴ